ሰላም 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 ለእናንተ ይሁን። የዚህ ቻናል ተከታታዮች ሁላችሁም ሰላም እግዚአብሔር በያላችሁበት ሰላማችሁ ብዝዝት ይበልልኝ እላለሁኝ። ሁላችሁንም የዚህ ቻናል አዲስ ሆናችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ዛሬ የማሳያችሁ በቤት ውስጥ በጣም በአጭር ደቂቃ ውስጥ ሰንዶሽ እንዴት እንደምናዘጋጅ በቤት ውስጥ ማለት ነው። ይሄ ቺክን ብሬስት ነው ተዘጋጅቶ የሚሸጠው ከውጭ ነው። ቤት ውስጥ ጠብሼ በቶርቴላ ቂጣ አድርጌ ሰንዳውሽ እንዴት እንደምሰራ በፍጥነት በዚህ መልኩ አሳያችኋለሁ። የውጭ የምንገዛው የሚያስንቅ ነው። ከውጭ የሚመጣውን በቃ ምን ብዬ ልበላችሁ፣ እጥፍ ነው የሚያስንቀው። ስራችሁንም በጣም ቀለል ነው የሚያደርግላችሁ። እህቶች የተጠቀሙት እንደኔ ምግብ የምትሰሩ ይሄን ካመጡላችሁ ሰዎቻችሁ እንድትጠይቁ ፎቶ ላይ እንዳያችሁት መጀመሪያ ላይ በዚህ መልኩ እዚህ ጋር ሰላጣ አዘጋጅቻለሁ፣ ኸስ አዘጋጅቻለሁ፣ አጥቤ ከትፌ ቲማቲም አዘጋጅቻለሁ። እንደየቤታችን ነው። እኔ አሁን ሌላ ነገር መጨመር አይፈልጉም። በሌላ ቤት መይነዝ የሚጨምሩ አሉ፣ ካቻፕ፣ ማሰርድ የተለያየ ነገር የሚያደርጉ አሉ። እኔ ቤት ግን አይፈልጉም። ቂጣውንና ከሱን ቲማቲም ጅብነ ብቻ ነው የሚፈልጉት። እንደምታዩት በዚህ መልኩ እያዘጋጀሁ ነው። በዚህ መልክ ብቻ ነው መጠቀልለው። በእውነት በጣም ቆንጆ ነው፣ ፈጣን ነው፣ ድካም የለውም። ጅብኑ ይሄ 4 ማዕዘን ጅብን ነው። ነጩ ቢጫም አለ። በዚህ መልኩ ነጩ ቢሆን ደግሞ የበለጠ ይጣፍጣል። ሰንዱሻችን በጣም ምርጥ ይሆናል። በእንደዚህ መልኩ ያው እየጠቀለልኩ ነው። በጣም ቀላል ነው። በጣም በአጭር ደቂቃ ውስጥ ነው የሚደርስላችሁ። እና ውዶቼ ለዚህ ቻናል የሆናችሁ አዲስ የሆናችሁ ማለት ነው ለዚህ ቻናል ሰብስክራይብ እንድታደርጉልኝ ከወዲሁ በአክብሮት ጠይቃለሁኝ። ውዶቼ አበረታቱኝ፣ ላይክ ሼር አድርጉልኝ፣ አግዙኝ፣ አበረታቱኝ። ይኸው በዚህ መልኩ ያው እያዘጋጀሁ ነው፣ እየጠቀለልኩ ነው። በጣም በአጭር ሰዓት በአጭር ደቂቃ ውስጥ ነው ማንም ሰው መስራት ይችላል ከቤቱ። ምክንያቱም በጣም ቀላል ነው። ምንም የሚያደክም ነገር የለውም። ተዘጋጅቶ ነው የሚመጣው ከውጭ። ዶሮውን ገዝተን መጥተን ቤት ውስጥ ጠብሰን ጠቅልለን እንደዚህ በዚህ መልኩ ማቅረብ ይቻላል። በጣም ቀለል ባለ መንገድ ማለት ነው። ራት ይሆናል፣ ምሳ ይሆናል፣ እንደዚህ መክሰስ ለልጆች፣ ለሁሉ ነገር በጣም ቆንጆ ነው። በዚህ መልኩ እየጠቀለልኩ ነው። እንግዲህ እንትን ውስጥ ማስገባት ነው የሚቀረኝ፣ ማሞቂያ ውስጥ። በዚህ በማሞቂያ አድርጌ ትንሽ ጫን እለዋለሁ። 3 ሰከንድ 4 ሰከንድ በቂ ነው። ትንሽ ነው የሚፈልገው ጅብኑ እንትን እስከሚል። በዚህ መልኩ ዝግጁ ሆኗል ለመብላት። ድንችም ጠብሻለሁ። ይሄ ጓደኛዬ ነው፣ ያው በብዛት ወደዛ አቅርቤዋለሁ። በዚህ መልኩ ደርሷል እላችኋለሁ። ሰላማችሁ ብዝት ይበልልኝ። ለሁላችሁም ለመተከታተሉኝ አመሰግናለሁ።